ደረጀ በጣም ተጨንቆ እያለ ለናታን እያማከረ ይገኛል። ሰው እንግዲህ ሲሞት ብቻ ነው የሚያርፈው እያለ ነበር ያለው እና አሁን ላይ ብዙ ነገር አስጨንቆ እና አስለቅሶ አልፏል እያለ ይገኛል። የኛ ዘመን ትውልድ በቃ እንግዲህ በተለያየ ዘረኝነቱ፣ ቁጠኝነቱ ያስጨንቀዋል እና እንደ ሰው አንድ ጊዜ ብቻ ክፉ ነገር አልፈን አናውቅም። ግን አሁን ላይ ያለሁበት ሁኔታ በጣም ያስጨንቀኛል። ልክ ነህ እኮ አባዬ፣ ችግር እኮ ያልፋል። ችግር እኮ ደግሞ እኮ አንዱ ሲያልፍ አንዱ ያልፋል። እኛ የተፈቀደልንን ብቻ እየኖርን በሰላም መኖር ይቻላል። ለትንሹም ለትልቁም ተጨንቀን እኮ አንችለውም እያለ እያማከረው ነበር ደረጀ። ዛሬ ብቻ ደስተኛ መሆን አለብን። ነገ ለራሱ ያውቃል። ነገ ላይ ምን ይዞ እንደሚመጣ አይታወቅም። ስለዚህ ከሁለት አንዱ ሊሆን ይችላል። ያው እኛ ሁለቱንም ለመቀበል ዝግጁ መሆን ያለብን። ዘመን እኮ እንግዲህ በቀጫጭን ሳሮች እንደሚፈተን እኛ ቀጫጭን ሳሮች ነን። ስለዚህ ገመዱን እየሰራን እንቆያለን። እኛ ጋር ምንም ነገር ችግር የለም። ስለዚህ ህይወት ይቀጥላል እያለ ነበር። እንግዲህ መጨነቅም አያስፈልግም። ስለዚህ ይሄ ሞት እኮ ሁላችንም እንሞታለን። እስከ ጊዜው ድረስ ብቻ ነው እንጂ እኛ እንሞታለን። እውነትህን ነው ናታን፣ የጊዜ ጉዳይ እንጂ ሁላችንም ወደዛው ነን። ለዚች እድሜያችን ሀዳ እንግዲህ በእኛ እጅ ላልሆነች ለምን ብለን እንጨነቃለን እያለ ነበር ደረጀ። ለምን ክፉ እንሰራለን? ዘላለም ላንኖር እና እንግዲህ የዚህ ምንጩ ሞትን መርሳት ነው። ስለዚህ ኃላፊ መሆናቸውን አንድ ሰው ባላጠፋው ጥፋት በአንድ ቀን ስህተት እና በደቂቃ ስህተት ያንኑም ለአንድ ቀን በቃ ብዙ መስዋዕትነት ያስከፍላል። ዘላለም አብሮ ይኖራል። ዘላለም ጸጸት ነው የሚሆነው። ልጁም ከተወለደ በኋላ እንግዲህ ሁሉን ነገር እያስጨነቀው ያለው ደረጀ የሰላም እርግዝናና እሱ ከሱ እንዳረገዘች አንተ ነህ የዳጣ ወንድም ነው። ስለዚህ ታንተ ነው ያረገዝኩት ብላ ሰላም ስለነገረችው ያ ነገር አሁን ላይ ደረጀን እያስጨነቀው ይገኛል። ሰላምዬም ደግሞ እንግዲህ ሄዳለች፣ ለመውለድ ሄዳለች። ሌላ አዲስ ሰራተኛ የመጣችው ድንቃ ድንቅ ናት። እንግሊዘኛዋን እየገጨችው ትገኛለች። አቢጌል ጋር እንግዲህ ያው እየተፋጠጠች ይገኛል። በዛውም ውሃም እንግዲህ ምግብ መስጠት አለብሽ፣ እኔ ጧት ጧት እኮ ነው በላው። ሰላምዬ ቁርስ ትሰጠኛለች፣ ለምን አሰጭኝም እያለች ውሃ ጋር ፍጥጫ ለፍጥጫ ተገጥመው ነበር። እንግዲህ ናታንን ደረጀ እየመከረውና ደረጀንም እያጠናናው ይገኛል። ምክንያቱም ያ ስህተት እንግዲህ ልጁም ተተወለደ በኋላ ምን ያህል መስዋዕትነት እንደሚያሳድርበት አባቱ ማን እንደሆነ ሲነገረው እንዴት ተወለደ ያን ሁሉ እንግዲህ እናት ስታስረዳ ልጁም እያፈረ ምን ያክል ዋጋ እንደሚከፍል እየነገረው ነበር። ያቺ ለአንድ ቀን ስህተትና ለደቂቃ የተፈጠረች ስህተት ዘላለም አብራህ ነው የምትኖረው እያለ እየነገረው ነበረ። በተረት እያደረገ ሁሉም ነገር እንግዲህ ከተፈጠረ በኋላ ወደ ኋላ መመለስና ለመፈጠር አይችልም። ለሁሉም ነገር መፍትሄ ይፈልግለት። መፍትሄ የሌለው ነገር አይኖርም። እሱን ዝም ብዬ ለመጽናናት እኮ እየሞከርኩ ነው። እስቲ ፈጣሪ ያውቃል። ናታን አሁን እየተረጋጋህ ነው። በእርግጥ ደህና ነህ፣ ምንም ችግር የለውም ናታን እያለው ነበር። እኔ ደህና ነኝ። እኔ ደረጀ ብቻዬን አይደለሁም፣ እኔ ብዙ ነኝ፣ ኃላፊነትም አለብኝ። ውሃ፣ አቢጌል፣ ማርታ የኔ ኃላፊነቶች ናቸው። ስለዚህ የት ደርሳለሁኝ? እጠነክራለሁ፣ መበርታት አለብኝ። ችግር የለውም ናታን፣ በቃ እንሂድ እያሉ እንግዲህ ታማከረው በኋላ አብረው ይሄዳሉ። ደረጀም እንግዲህ ብዙ ጭንቀት ውስጥ ባለበት ሰዓት አሁን ላይ ደህና ነው። ምክንያቱም የመጣውን ነገር ለመጋፈጥ እርግጠኛ ሁኔ እቀመጣለሁ እያለ ነበር። እንዴት አንቺ ለምንድን ነው ማልቀስ ያማረሽ? ለምን ውሃ እንግዲህ ምንድን ነው እናትና አባትሽ አልታረቁም እንዴ? ትላታለች።
አዎ አልታረቁም እያለች ምጥንም አባዬ እኮ ተወጣ እንግዲህ ዛሬ 3 ቀኑ እና በዛም ከፍቷታል ምጥን። ለዛ ነው ከትምህርት ቤት የቀረሽው ስትላት አዎ ትላለች። ውሃ እንግዲህ አይዞሽ በቃ እንግዲህ እንደውም በቃ እኔም አልሄድም እቀራለሁኝ ጓደኛ ሆንሻለሁ እያለቻት ትገኛለች። የአንቺ እናትና አባት እኮ አልተጣሉም ለምን ትቀሪያለሽ ስትላት የአንቺ እናትና አባት እኮ አልታረቁም ተጣልተዋል እና አንቺ ታተጂ እኔስ እሄዳለሁ ምጥን አይዞሽ እያለች እያጠናናቻት ትገኛለች። በቃ እንሂድና ኤቢን እንምታት ከዛም በኋላ ቁጭ ብለን ቴሌቪዥን እናያለን እሺ ትልና ተመካክረው ብድግ ብለው ይሄዳሉ። የውሃና የመጠን ጓደኝነት ደስ ይላል። እንደዚህ ጓደኝነት እንግዲህ ሁላቸውም ያው ቢሆኑም ዳጣ እንግዲህ ለማርታ ሻይ አፍልታላት ትገኛለች። ሻውን ያፈላሁት እዚህ ቤት እንግዲህ ተኔ ውጭ ሻይ ማንም እንዳያፈላ እኔ እኮ በጣም ጎበዝ ነኝ። ግን እኔ ምንሽ ማዬ ናታን እንደሚሄድ እኔ በህል ይሻል ነበር እያለቻት ነበር ማርታ። ማርታም ደግሞ አይ እኔ እኮ ደስ ይለዋል እኔ ስልከው በቃ በጣም ነው ደስ የሚለው ግን እሱ ተሚሄድ እኔ በህል ይሻል ነበር። እኔንም እኮ ብታጅኝ የፈለግሽውን ነገር አመጣልሻለሁ እያለቻት ነበር። እንግዲህ ዳጣ እንግዲህ ዘና ፈታ እያለች የምታናግረው በጣም ደስ ትላለች። ማርታ ጋር ሻዋን እየጠጣች እማዬ በቃ ምን ለጸብም ቢሆን ለምንም ቢሆን እኔን ላከኝ ስትላት ማርታ እንግዲህ እየሳቀኝ ትገኛለች። አንቺ በቃ እንዲ ወንዲ ነው እንደ ጸብ ደስ የሚልሽ? ችግር እኮ በአንድ በሁለት ደቂቃ የሚያልቅ ጠብ ነው እያለች ዳጣም እየነገረቻት አቢጌል በእንግዲህ ጥርጣሬዋ ሁሉ እውነት ናቸው። አሁንም እየፈለገች ዛሬ ብታመልጥ ነገ አገኘዋለሁ፣ ዛሬ ብትደብቀው ነገ አያመልጠኝም እያለች አሁንም እየፈለገች ትገኛለች። ናታን ተኔ አታመልጥም እያለች አሁንም ጓዙን እየፈተሸች ትገኛለች። ምንም ጥርጣሬዋ ትክክል ነው፣ ግን አንድም ሰው የሚያምናት የለም። በዚህን ያክል እንግዲህ ያሰበችውን ያቀደችውን ምን እንደሰጠቻት ሰላም ምን እንደሆነ ለማወቅ እየፈለገች ትገኛለች። በዚህ ልክ ማለት ነው የሰው ሚስጥር ለማግኘት ምን እንደተባለ ለማወቅ የማትጥረው የላትም። እንግዲህ ፍራሹንም ሁሉንም እያነሳች ትገኛለች። ይሳካላታል አይሳካላትም ወደፊት የምናየው ነው። አቢጌል ያው ክፋቷን በዛው ልክ ነው፣ ጥርጣሬዋም ትክክል ናት። ግን ማንም ሰው ስለማያምናት ምንም የቀራት የለም። ደብተሩን ሁላ እያወረደች መንቀርቅሩን አውጥተዋለች። ከዛ በኋላ ናታን ይደክማል ማለት ነው። ምንም የሚቀራት ነገር የለም። አቢጌል ተንኮሏ የሚላቀ ነው፣ ጥርጣሬዋም እውነት ነው። ግን ምክንያቱም ሰውም ብዙም እናቷም አላመነቻትም። እናቷ አሁን ላይ እንግዲህ እውነቱን ስታውቅ እውነት ታምናታለች አታምናትም? ምን እንጃ። እሷ ያው ጥርጣሬዋ ትክክልም ቢሆን ግን ለሰዎችን ተንኮልም ትገፋፋለች። በዛ ላይ መድኃኒቶችን ታመጣለች። ናታን በቃ ዳጣን ለመጉዳት ብዙ ትጥራለች። ይህ ዳጣ ወሬ እንግዲህ ማርታን እያሳቃት ይገኛል። ብድግ አድርጌ አፍርጬን ብለው ሰማይን አስገባሁት የኔ ጉረኛሽ ምን አለሽ ትላታለች። ወደ አሜሪካ የሚሄድ ይቅር ነበረኝ እንዲያዞሽ አመሰግናለሁ አለኝ። አንቺም ተባበርሽውና ባየላክሽው ስለዚህ ትኬት ተመቁረጥ ገላገልሽኝ በጣም አመሰግናለሁ አለኝ ትላታለች። አይ ዳጣ አንቺ እኮ እንደው በጣም ታስቂኛለሽ። ጥርሴን በቃ እንግዲህ በቃ አንቺ ታለሽ በጣም ነው የምታስቂኝ። እናትሽ ታድላ ትላታለች። መጫወት ይሻላል እንግዲህ እውነትሽን ነው እኮ ታልስቅ ሰንብቼ ነበር ደህና አሳቅሽኝ ትላታለች። እንግዲህ አመሰግናለሁ ትላለች ማርታም